ከዛ ወረድኩላችሁ። ከዛ ድጋሚ ኦልሞስት እየመሸ ሳይነስ እዚህ ጋር ነች። ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ በሌላ ባበደ ቪዲዮ መጥተናል። የቪዲዮ አንኤክስፔክትድ ነው ቱ ቢ ሆነስት፣ ምክንያቱም አልጠበቅንም እና በዚህኛው ቪዲዮ ወደ አዳማ ነው ጉዞ የምናደርገው። ለመቅረጽም አላሰብንም፣ ተዘጋጅተንም አይደለም፣ ሰው ዝም ብለን ነው የምንሄደው። ብቻ ያለውን ነገር ነው ማሳያችሁ። አሁን እንዳያችሁት ላይክ ታክሲ ይዘን ከሰፈር ወጣን። ታክሲ ይዘን ወደ መገናኛ እየሄድን ያለ ነው እና ዝናቡ በጣም ላይክ አስጨናቂ ዝናብ ነበረ። አሁን ገና እየጀማመረው ነው፣ ቆይታ አይቷላችሁ። ብቻ በጣም ከባድ ዝናብ ነበረ እና ይሄን ቦይስ ሪከርድ እያደረኩኝ ያለሁት ላይክ በማግስቱ ነው፣ ጠዋት ማለት ነው። ማታ ላይክ ፋሚሊ ጋር ስለነበረ የመጣሁት ማታ ሪከርድ ማድረግ አልቻልኩም፣ ቢካዝ ኳሊቲ ታይም ማሳለፍ ስላለብኝ ማለት ነው ከፋሚሊ ጋር። ሶ እየሄድና እንደምታዩት ዝናቡ ላይክ አይታይም ራሱ በጭራሽ ማለት ነው። በጣም ከባድ ዝናብ ነበረ። እያለን መገናኛ ደርሰን ከዛ ወረድኩላችሁ። ከዛ ድጋሚ ቀጥላለሁ አላለም፣ ወደ ላምበረት እዛው መቀጠል እችል ነበረ። ሌላ ሰው ገባ ገቢና ከዛ ተመልሼ ሌላ ቦታ ተቀመጥኩኝ ማለት ነው። አሁን ላምበረት ደርሰናል። ላምበረት መናኸሪያ ውስጥ ነው ያለ ነው። ገባን፣ ድጋሚ ሌላ ታክሲ ውስጥ ገባን፣ ወደ አዳማ የሚወስደን ማለት ነው። መንቀሳቀስ ጀመረ። ላይክ ከታክሲ ወደ ታክሲ ነበር ስንቀያየር የነበረው። ይሄኛውን ታክሲ ላይክ አልሄደም፣ ሊወስደን ነበረ። ከዛን ሄደና ፍሬን ዜሮ ሆነብኝ ምናምን አለና ወደ ሌላ ታክሲ ነው የቀየረው ማለት ነው። ይሄኛው ገና ወደ ከመናኸሪያው ከላምበረት መናኸሪያ እየወጣን ነው። ቪዲዮን ሰብስክራይብ አድርጉ እና አብዛኞቻችሁ ደግሞ ላይክ ማድረግ እየረሳችሁ ነገስ እና ላይክ አድርጉ። ሶ ጉዟችንን እየቀጠለ ነው። ኦልሞስት ጉዞውን ከጀመረው በኋላ ሌላ ታክሲ ጠራና ወደ ሌላ ታክሲ ተቀየረን። ላይክ ኤቭሪቲንግ ለማስገባት ሞክሬያለሁ። ያው የዩቲዩበር ነገር ሁሉንም ለማስገባት ሞክሬያለሁ እና ደግሞ እየቀረጽኩኝ ያለሁት በስልክ ስለሆነ ላይክ ኮምፎርት አይሰጥም እንደምትፈልጉት ለመቅረጽ። ጉዞ ጀመር ማለት ነው። ኦፊሻሊ ጉዞ ጀመር። ባይ ዘ ዌይ ላይክ ከላምበረት አዳማ ይርቃል። የሆነ ከላምበረት ቱሉ ዲምቱ በተለይ አስቱ ማለት ነው። ከላምበረት አስቱ ያለው ርቀትና ከአስቱ አዳማ ያለው ርቀት ኦልሞስት ተመሳሳይ ነው። እንትኑ ይሄ የርቀቱ መጠን ሳይሆን የኛው መጨናነቅ፣ ትራፊክ መጨናነቅ ምናምን ስላለው አስሬ መቆም አለ ምናምን እና ላይክ የምታሳልፉት ታይም ኦልሞስት ተመሳሳይ ነው። ያኛው ኪሎ ሜትሩ ግን ላይክ ኤክስፕረስ ዌይ ስለሆነ በፈለጋችሁት ፍጥነት መሄድ ትችላላችሁ።
እና ያኛው በጣም ፈጣን ነው። ይሄኛው ገና አሱ ቱሉ ዲምቱ እስክንደርስ ራሱ በጣም ሩቅ ነው። በጣም ደግሞ ላይክ የወጣ ነው 11 ሰዓት ተኩል እንደዚህ አይነት ነገር እየመሸ ነው ኦልሞስት ከቤት ራሱ ስንወጣ ማለት ነው። ያው መጨናነቅ ትራፊክ መጨናነቅ በቃ በየቦታው ሲቆም ነበር። እዚህ የአየር መንገዱ ጋር ደርሰን እየወጣ ነው። እሱ ደርሰናል። እኔ 4 ዓመት ሙሉ የተቀመጥኩበት እንደዚህ ከውጪ እንደ ባይተዋር እንደዚህ ያለው ብዬ ገምቼ አላውቅም። አሁን ግን እንደ ውጪ ሰው ከውጪ እያየ ነው። እዚህ ደግሞ እየቀጡ ነበር ትራፊኮቹ ምናምን። ያዋጣስቱን ኦልሞስት ለ4 ዓመት በቃ በዚህ በር ስንመላለስ ቆይተን አሁን እንደ እንግዳ ከውጪ ነው የምናየት። ኦፊሻሊ ወጣን ማለት ነው። በቃ ከአዲስ አበባ ወጣን። ኦልሞስት ቱሉ ዲምቱ አደባባይ ጋር ደርሰናል። ከዚህ ቀጣይ ያለው የመውጫው ቦታ ነው ይሄኛው ማለት ነው። ከአዲስ አበባ ስትወጡና ወደ አዳማ ስትገቡ ይሄኛውን የክፍያ ጣቢያ ታገኛላችሁ። ከአዳማ ከአዲስ አበባ አዳማ ከዚህኛው ክፍያ ጣቢያ ማለት ነው 64 ኪሎ ሜትር ነው አዳማ እና ላይክ አንድ ኤክስፕረስ ዌይ ላይ ከገባ በቃ ፍጥነት ነው። እዚህ ጋር አንዴ ለሽንት ነበር የወረድነው። አንዱ በቃ ካላወረዳችሁ ምናምን ሲል ወረድን። ውጭ ያለውን ነገር ቀራረስኩኝ። ከዛ የፈጠነ ተመልሰን አሁን ፍጥነት በጣም በፍጥነት ነው እየነዳ ያለው። ኢቨን ዶ ሌሎቹ መኪኖችን ቢበልጡን እዚህ ጋር 34 ኪሎ ሜትር ካያችሁት ላይክ ግማሽ ሀፍ ላይ ደርሰን ነበር። 34 ኪሎ ሜትር ማለት ነው። ኤንቪ 64 እንኳን አዳማ ክፍያ ጣቢያ ጋር ደርሰናል። ኦልሞስት እየመሸ ነው። 12 ሰዓት ከተኩል ምናምን ሆኗል። ላይክ ኤግዛክት ታይም ራሱ በደንብ ትዝ አይለኝም። እና የኮሪደር ልማት ትላለ እዚህ። ኤኒዌይ አሪፍ አድርገዋታል። ገና ከውጭ ራሱ በአሪፉ ነው የሚቀበሏችሁ። ደስ ይላል። ወደ አዳማ ስትመጡ መጀመሪያ የምታዩት ቤተክርስቲያን ይሄኛው ነው፣ ኪዳነ ምህረት። ኤኒዌይ ወደ አዳማ እየገባ ነው። በአባገዳ ነበር እየገባ ነው። አባገዳ የምታውቁት ከሆነ የአዳማ ልጆች ሜይ ቢ አዳማ ላይክ መንገዱ ምናምን ደክሞን ስለሆነ ብዙ አልቀረጽንም፣ ግን ደግሞ በመኪና ውስጥ ያሉትን ላሳያችሁ። አሁን ወደ ውስጥ እየተቃረብን ነው፣ ወደ ሴንተሩ። እነዚህ ዋርካ፣ ፍራንኮ ምናምን የሚባሉ ሰፈሮች ናቸው። እና አዳማ የመጣው ሲስተር ጋር ነው። ላይክ ፋሚሊ እነዛ መጥተው ማለት ነው። ሰው ፋሚሊ ታይም ለማሳለፍ ነው የመጣ ነው። Guys, finally we made it to
አዳማ ማለት ነው። ከአዲስ አበባ ወደ አዳማ መተናል። የመጣንበት ምክንያት ለስራ ወይ ለምናምን አይደለም። ፋሚሊ ለማግኘት ነው የመጣነው እና ብዙ አንቆይም። ብዙ የማሳየት እንትን የለንም፣ አቅም የለንም። ምክንያቱም በጣም ደክሞናል። ለማንኛውም ሜን የሚባሉ ቦታዎችን አሳያችኋለሁ። ፖስታ፣ ፍራንኮ ምናምን የሚባሉ የትኛው መንገድ ነው ዋናው መንገድ፣ እሱ እናሳያችኋለን። ያለው የሰው ኢንስትራክሽን ምናምን ማለት ነው። በጣም ትንሽ ይሰራል። ለመመቻ አይመስልም። ብቻ የቻልነው እናሳያችኋለን። ከቻልን ደግሞ ነገ አዳማ ውስጥ የሚባሉ ማሳየት እንችላለን። ኦልሞስት ሴንተሩ ጋር እየደረሰ ነው። ይሄኛው ፖስታ ይባላል። ከአስተዳደሩ ፊት ለፊት እችኛዋ ነች። በቃ ሞር ሴንተሩ ማለት ነው። በዚህኛው በምን ያሳያችሁ ብቻ አስተዳደሩ አለ። ይሄኛው አስተዳደሩ ነው። ይሄ አስተዳደሩ ህንፃ ነው። ሀይላብ አዳማ የምትለዋም ሳይን እዚህ ጋ ነች። በቃ ሴንተሯ እዚህ ጋ ነች። ከዛ በኩል ያለው ላይክ ዋርካ፣ ፍራንኮ፣ ወደዚህ በኩል ደግሞ መብራት ኃይል። አዳማን ላይክ በሌላ ቪዲዮ በደንብ አሳያችኋለሁ። ሜይ ቢ የዛሬው የሚቀረጸው ላይሆን ይችላል። ሌላ ጊዜ በደንብ ትራቭል ስለምናደርግ ሌላ ጊዜ አሪፍ አድርጌ አሳያችኋለሁ። ኤኒዌይ እስካሁን ካያችሁት ትመቹኛላችሁ። ቢግ ሪስፔክት። በሌላ በአዲስ ቪዲዮ እንመጣለን። ይመቻችሁ።